ፊትሽን አረፈድሽ አንቺ? ደህና አረፈዳችሁ እዚህ ቤት? ደህና ድንቅሽን ስለመጣሽ መታመምሽን እኮ እንደው ሰምቼ ሳልጠይቅሽ ወደዚህ እዚህ ጋር ተቀመጥ። ወደዚህ ነው። እሺ እሺ ተቀመጥ። እሺ ከብቶች ለማለቃቸው ነው እንዴ ቤት ለቤት አሁን እና እንደው ከሰነበተው እንደው ደህና ነሽ? ሄሎ አንተ በቃ እንትን ያልከኝ እኮ መድኃኒቱ በጣም ከባድ ሆነ። እጹ ጠቅላላ ዛፉ ተቆርጦ አልቋል እና አንተም ይሆን እንግዲህ አላገኘሁልህም። ኧረ እባክህ ጨፍጭፈውታል ደግሞ ባዶውን የለም። ለመድኃኒት የሚሆኑት እጽዋቶች በሙሉ ጠፍተዋል። እንደው የሌላ ጊዜ ልሞክርላ። ከየት ላግኝ ብለህ ነው? ያለውን ልሞክርልሃለሁ። ከዚህ በላይ እንግዲህ ምንም ማድረግ አልችልም። የምፈልጋቸው እጽዋቶች እንግዲህ በጣም ታስቆላ ካልሆነ በቀር እዚህ አላገኛቸውም። በዚህ ዕድሜ እየታከትኩኝ በል ለማንኛውም እዛው ስንመጣ እንነጋገራለን። ያለውን እንግዲህ እንሞክረውና በቃ መፍትሄ እናገኝለት ከሆነም እንግዲህ በዚህ አይተነው እነሳ አተ ትናንትና እኮ መጥቼ ወጣሁ። እኛ ጋር እኔ እኮ ቤት አልውልም። ፕሌይስቴሽን እኮ ስጮት ነው ሙሉ። ምን እሺ? ፕሌይስቴሽን እንዴት እሱን የምትጫወት እንዴት ስራ ታግዛችኝ? ምን የመሰለ ጌም መሰለ፣ በጣም አሪፍ ጌም። ስራ ጀምረ ለከሻለ ነው። እባክህ ስራ ምንም አያደርግም። በአሁኑ ሰዓት መዝናናት ፈታ ማለት ነው በቃ። ግን እንደው እውነቴን ነው። ዛሬ ግን ማምጣት በጣም ነው ደስ ያለኝ። በጣም እንደው ደብሮ የነበረው ጓደኞቼም የሉም እንደምታይ በቃ አብረን እንውላለን። እኔ ለራሱ በመምጣት ደስ ነው ያለኝ። አሁን ትንሽ እንትን እንበልና ትንሽ እዚህ እንጫወትና ፀሐይም በረታ እንዴት እንደምትራመድ ጅጓ አይባልም። ቆይ እስኪ በእናትህ መላ ምናምን ይዛ ይሆናል እኮ መላ ይዛ ይሆናል። መላ ማለት ገንዘብ ነው። ካልሆነም እንግዲህ አንድ ቀን ደግሞ መውረድ አይቀርም። በል እንግዲህ ጀንበር ዘቅዘቅ ስትል እደርሳለሁ። በል ሰላም ዋልሽ። ሰላም ዋል። ወይ ጉድ! ይሄን ያህል ለፍቶ አንድ ነገር ሳይዙ መምጣት የሚገርም ነው። ደግሞ መሻደል እናንተ ደካማ ጉልበት ነይ አንቺ ብስ አይደለሽ እንዴ? ጋሺ ምን ልታረጊ መጣሽ ነው ደግሞ እዚህ? በሰላም ነው። አንተ ምን ልታረግ መጣ ነው? ምን እባክሽ አንዱ እኛ ጋር ታሞ ያው አባትሽ ያስተማረኝን ያው መድኃኒት ልቆርጥ መጥቼ ነው እንጂ። እና ተሳካልህ አገኘህ? ኧረ ደኑ ተመንጥሮ አልቆልሽ ብታዩ አንድ ለዘር የሚሆን አላገኘሁለትም። እንደው ለስሙ ዝም ብዬ ሞካክሬ ሄድኩኝ። ይኸው እንግዲህ ምን አደርጋለሁ ብዬ እየተመለስኩ ነው። አንቺ ወዴት እየሄድሽ ነው አሁን? እኔማ እኮ እዚህ የሆነ እንትን ዘመድ ጥየቃ መጥቼ ነው። ዘመድ ጥየቃ። ዘመድ? ማንን ዘመድ? ያው ፊት እዚህ ዘመድ አለን አይደለ? ጠይቃቸው ብዬ እኔም አላውቀው ዘመድ ደግሞ መጣ። ጠቅላላ ዘመዱ ደጋ ወጥቶ የለ ወይ መውጣት እኮ ጋሼ፣ ግን እንደው ካለ ልጠይቅ ፊት እዚህ እንኖር አልነበረ? እሱን እኮ ብዬ እኮ ነው። በይ አንቺ እንደሆነ የሆነ ነገር ይዘሻል ማለት ነው። ያለ ነገር እዚች አካባቢ ብቅ እንደማታውቀዋለሁ። ኧረ ጋሼ እኔ ምንም አልያዝኩም፣ ምንም አላሰብኩም። ዝም ብለህ ነው። እኔ ነኝ ያሳደግኳትን ልጅ ጠባይ የማላውቀው ጋሼ። በይ አሁን ይኸው ምንም መወላወላ አያስፈልግም። ወደ ቤትሽ ተመለሽ። አይ አይደለም እኮ ጋሼ፣ እዚህ እንደው ምንም የሚባል ነገር የለም። አንቺን አውቅሻለሁ። የሆነ ነገር አሁን ሴራ ሰርተሽ ነው እየመጣሽ ያለሽው። ይገባኛል፣ አውቀዋለሁ። ባህሪሽን ድብቅ ነሽ። ለምንድን ነው እንደዚህ የምትሆኚ?
በእኔ አሁን ወደ ሰፈር ተመለሽ ጋሽ። እኔ እኮ እንደሱ አስቤያለሁ። እኔ ሳልዝሻለሁ። የምንም ሴራ ምንም የለም። እንዲህ እኮ ማየት ፈልጌ ነበር። አገባ አረጋሽ ምን የሚባል ነገር ነይ እንዴ ስለማታምነኝ ልጅ ብዙ ተተናኳይ ስላለም ደግሞ ጥሩ አይደለም። ነይ አረጋሽ በማ አረግ በለው ጥየሽ እንደማልሄደው ነገርሽ ነው ቋለው እኮ ጋሽ እኮ ዝም ብለህ እንደው አታምነኝ። ነይ ማሽን ምንም እኮ አልተፈጠረም። ዝም ብዬ ነው። አንቺ በስት እንዴ ራልሽ በስት አቤት ጋር እንግዲህ አፈር ፈጭተን ውሃ ተራጭተን ያደግንበት ሰፈር እንደው አንድ ባንድ ልቅስ ላስተዋውቅሽ እዚህ ምናምን ተሴራ ይዘሽ ከምትዞሪ። አረ ሴራ ሊያስኩም እንደው አጎቴ አላምነኝ ብለህ ነው እንጂ እሺ ማስተዋወቁን እኔም እኮ ላውቀው ነበር እንደው የሚመጣው አጎቴ። ከምሬ ነው። እስቲ እማላውቀው ያንቺን ጠባይ። አረ አንቺ እናቴ ሁሉም በሆድሽ ነው፣ ሁሉም በሆድሽ። እንደው አንድ ነገር ሰው አማክረሽ እንኳን አታደርጊም። አጎቴ መስሎ ነው እንጂ እንደው ዝም ብለህ ነው። ልክ ጥላና ፀሐይ ነው። በይስቲ እንግዲህ ይኸውልሽ ይሄንን አሁን አያታችን የተከሉት ዛፎች ናቸው እነዚያ እዛ ጋር የምታያቸው። ቦታውማ እኮ ቆንጆ ሀገር ነው። ባድማችንም ማሸጋ ነጭ እኮ ነው የሚያበቅል ይሄ መሬት የምታዩ። እንደ ጥርሱን አግጦ ብታዩም ድንጋዩ ና በዚህ በኩል ነጭ ነው። ምን ነጭ ነው። ምንጭ ነው የነበረው እኮ ሌው ብለው እምቢ አልክ እንጂ እኔማ እኮ ነበር ለዛ ብዬ ነበር። በቆሎው ሽምብራው እንደው እኮ ማምርተው እኮ መሬት የለም። አሁን ግን እንደው ሰውም መሬቱን መንከባከብ ትቶ ይኸው ጎርፍ እያስበላው ነው። ሰውማ እኮ ትውልዱ እኮ ሰንፏል አጎቴ። እናስ አጎቴ በጣም ቆየን እኮ ከተያዩ እዛ ጋር ያለው አሁን ሰሳውን አንቺ አባት ነበር የተከለው። አንቺ እንዴት ትልቁ ነው እኮ ጊዜው ራቀ ከዚህ ከሄዳችሁ እዚህ ያለችው ቤተክርስቲያን ራሱ የኛ ቅድመ አያቶች ናቸው የተከሏት። ያቺ ገነት ገነት ያተስ ሸጋገር እኮ ነው የነበርን። እንደው ርቀት አለው ግን ብዙም አይለይም። ይኸውልሽ እዚያ ወዲያ ደግሞ ተራራው ጅበላ ሙተራ ነው። ከዚያ ነው ምስቴን ያመጣኋት እኔ አጎቴ። እዚያ ድረስ ግን ማን ወስዶ ነው ለምን ትታየው? ይሄንን ተራራ እየዋጠጥን እንደዚህ እንደው ከዚህ የነዳን እንደሆነ እኮ እያለ እንደው የቆበለው እያፈራጠጥን እየሮጥን እኮ እንደው ምንም ማስነን ነበር። ወጣትነት እንደው እኮ ሽምጥ ነበር የምንጋለው። እኛ እኮ እንደናንተ አይደለንም። አሁን አጎቴ ሆናል እኮ እናንተ ማመን ከዚች ከፍላችሁ ገንዘብ በሳንቲም አይደለም የምትንቀሳቀሱ። እኔ አባትሽ አሁንስ ከዚያ ድረስ እንግዲህ የመጣሁኝ እንግዲህ በእግሬ ይኸው። እናንተ ወጣቶች አቃታችሁ መሬት አይደል መንገድ አይደል እንዲህ ሽክም አርጌ መጣሁልሽ። ይኸውልሽ አንተማ ጀግና እኮ ነህ አጎቴ። እኔ ቆጬ ነበር። ይታወቅ ምን እንዴት የኤርትራ እኮ ነው ጦርነት ውትድር ነው የነበርኩኝ። አንቺ አልጌና ከረን ባሬንቶ እዛ ሁሉ እኮ የተዋጋን ጀግና ነን። ስንት ተራራና ቁልቁለት ወርደን የመጣን ደስ ይላል እኮ አጎቴ። ግን ወጣትነት እንዲህ ታሪክ ሲሰራ እንዴ እኛ የኢትዮጵያዊነት በደም ስራችን ተሰጧል መሰል የሆነ ከነክነናል። እንደው ሀገራችን ስናየው ውበቷን ስናይ ክንክን ምንም የሚያደርገን እንደው አሁን ልጅ ደግሞ ስለ ሀገሩ እንደው ደንታቢስ ይላል። እኔ ምን እንደለካው አላውቅም። እንደው ሀገራችን ላይ ምን እንደወረደ አንቺ እንደው ታዩማ እንደው እያየኋችሁ እንደው ተኳኩሎ መውጣት እንጂ ስለ ሀገር መቆርቆር፣ ስለ ሀብት መቆርቆር፣ ስለ ደናችን መቆርቆር፣ ስለ መሬታችን መቆርቆር አንዲት እንደው ቢያስብ ልጅ የለም። ያው ኑሮ ከበድ ብሎ እኮ ነው አጎቴ። ያው ሁሉም በየራሱ ነው ሲሮሯጥ የሚውለው። በልቶ ማደር በራሱ እኮ ከባድ ነገር ሆኗል። እሱስ ሰውን በዛ እንግዲህ የግጦሽ እንኳን ከብት እንኳን እንቆምበት እኮ መሬት የለም። አሁንማ ከተማ ላይ ብታይ ደግሞ እኮ ሰው ኪራዩ ስንት ነገር አለ። ልጅ ማሳደግ በጣም ብዙ ነገር ከባድ ነገር አለ። እንግዲህ ያችን አሁን እኔ የሰራኋትን ቤት ስንት መሰለሽ? 3000 ብር ነው እኮ የሰራኋት በዛ በደጉ ዘመን። አሁን እኮ 3000 ብር አንድ ነገር አያደርግም አጎቴ። 3000 ብር ዘንቢል ሙሉ ዕቃ መች ገዝተሽባት ትመጫለሽ? ዘንቢል ሙሉ ኑሮ ከብዳል ብቻ። እናንተ በደህና ጊዜ ይኖራችሁ። ደግቴው በወተት ተራይተን ነው እኮ ያደግን። ቅቤ አናታችን ላይ ሳይቀር አሁንማ ቅቤው ራሱ አርቲፊሻል ነው። እያየኋት ሙዙንና ምናምን ተውን ሁሉ እንትን የምትይው አየሽው? ይሄንን ይኸውልሽ
ስሙ ነበር አጎቴ? ይሄ ቀንጠፋ። ኧረ ወንጥራል አውቀዋለሁ። ላሳያት ነው። ቀንጠፋ ይኸውልሽ፣ ቀንጠፋ በግዕዙ ምን ይለዋል መሰለሽ? ሰው በክርስቶስ ፕሪኒ ይለዋል። ክርስቶስ በተሰቀለ ጊዜ ቀንጠፋ ይለዋል። ይኸውልሽ ቅኔውን አየሽው? የኛ ጊዜ የሚባለውን ቀኑ ጨለመ ማለት ነው። ቀንጠፋ ደግሞ ይሄ ማለት ራሱ ላይ የጠመጠመው ሾህ አክሊል ምንለው ነው። ይሄ ነው ቀንጠፋ ነው። እና እኛ አታውቁትም። አሁን ጉብል አትመራመሩም። ምን እንደሆነ አላውቅም። ምን ልከፍት እንደመጣብን አንቺ እንኳን ጥይት ነበርሽ፣ አባትሽን ይዘሽ ነበር። መጀመሪያማ እየተማርኩ ነበር። አሁን ሰንፌ ነው። ኧረ አንቺ ጎበዝ ነበርሽ። ይኸው እያሳየኝ እኮ ነው አጎቴ። አንተ ደህና ሁንልኝ። አዎ አዎ። ማሪት እየደረሰ ቀስ አጎቴ ነው። እንኳን ሁሉ አንተ እንደው አልጠፋም እንደው እናንተ ግን አጎቴ ይደክማል። አንተ እኮ ወተትና ቅቤ በልተህ ነው። ሸጋ ጊዜ ነው ያሳለፍን እናቴ። እናንተ በአሁን በመኪና ፈረስ አድርጋችሁት ከዚች ጥላ ፀሐይ እንዳይነቀል ምናምን እያላችሁ አይደለ? አጎቴ ምን እናድርግ? እየደከመን እኮ ነው። ድካም ወይ ድካም። እና ትደክሙ፣ ጭቃው ጋር እንዳገባ ቀስ ትደክሙ። ይኸውልሽ ደግሞ በልጅነታችን ስንጠጣት የኖርናት ውሃ እች ናት ምንጫችን። ማሪት ትባላለች። ይኸውልሽ አጎቴ ስሟ ትርጓሜ ያለው እንዴ? ማር ናት፣ ጣፋጭ ነች። ከውሃ የተለየ እንደው ማር ናት። እንደውም አንዴ ምን ሆነ መሰለሽ? አባታችን የሆነ እንግዳ ይመጣና ቤታችን ሲመጣ ቤት ውስጥ ምንም ነገር የለም። ኋላ እናቴ ጭንቃታን ጠላ አልተበጠበጠ ምን የለ ኋላ አባቴ መለኛ ነበረ፣ የዋዛ ሰው አልነበረም። አባትሽም ከሱ እንደው ብዙ ነገር ወስዷል። እንደውም አሁን አንቺ አለ እናና አንቺ ከዚያች ከማሪት ስጮማ አለ እናና ደግሞ በዚያ በዋርመው ወልታ ጥቅ አድርጋ ማሪትን ወይትን ያ ደግሞ እንግዳው እንትን አለ መስሎት በቃ ማር ተበጥጦ ሊሰጠኝ መስሎት ሆዱን ቅንብጫ አስመስሎ ሊሄድ ሲገጠም ሲያደርግ ውሃይቱ ይች ማር የሆነች እና መለኛ ነበረ እና ማሪትን ጠጣህ አይደለ ልጅ በል እንግዲህ ደህና ሰንብትልኝ ብሎ አሰናበተውልሻለሁ። በባዶ ማር አዎ በይ እስቲ ደግሞ ላሳይሽ ሌላውን። አንተማ ታመጣው የለም እንዴት እንትን አምሯልና አንተ የኛ እኮ ገና እነዚህ ለጋ ነበሩ ትንሽ። ስሙ ምንድን ነው ይባል አጎቴ? ይሄ ዋንዛ ነው። ያ ደግሞ ሰሳ ነው። አየሽው ይሄን ተራራ? አየሁት አጎቴ። ምንድን ነው? ከዚህ ነው እንግዲህ በሌሊት ተነስተን በእግራችን እየፋጨርን ይሄን ተራራ እየሄድን እዚያ እየተመላለስን የተማርንበት። ትንሽ እስኪ እና ሩቅ ነው አጎቴ፣ ሩቅ ነው በጣም ሩቅ። እናንተ ሩቅ ነው። እናንተማ ከቤታችሁ እዚያች አጠገባችን ያለች 100 ሜትር ትምህርት ቤት መሄድ ተስኗችሁ አይደለስ ስታረፍዱ የምትገኙ። እኛ እኮ ማንም ተማሪ አይቀድመንም ነበር አጎቴ። እናንተ እኮ ከተማሉ አይቀድመንም ነበር። ይኸውልህ አጎቴ እናንተ እኮ የበላችሁት ማርና ወተት ነው። እኛ ደግሞ ምንም አልበላ ነው። እንግዲህ እድላችሁን እርገሙ እንጂ ምን ይደረጋል። እድላችሁን ሮ አያ ትርፌ እንዴት አይነት አገዳ ሁሉ እንትን ብለውበት የለ አሁንማ ከታች ራሱ የሆነ ልማት ነው መሰለኛል። ይሄ ነገር አለ ሽንኩርት ነው እንጂ ፍላ እንትን ብለውታል። ውሃ አለ ማለት ነው እዚህ ጋር ምንጭ ነው እዚህ ጠቅላላ ምንጭ ነው። ምንጭም ጠበልም አለ። እዛም ውሃ ብቻ እንዳትርቃቡትና በመንገድ ቆይ ጠበል አለች። ታምር የሆነች ጠበል እዚህ አለች። ጠበል አለቅታን ትባላለች። ሸጋ ጠበል ናት። ይኸውልሽ ደግሞ ይሄኛው ደግሞ ሎማ ነው። ወፍሬው ጣፋጭ ነው ብታየው። የሚበላ ነው እንዴ አጎቴ? አዎ የሚበላ ነው። እና አሁን የሚበላለሁ እንዴ? ገና ነው። አላፍርቶ ገና ነው። ቀስ ብለህ ኧረ ነይ ችግር የለውም። እኔው ከእናንተኛ እንትን ደክመን። ኧረ ተው አጎቴ ተው፣ ሰነፍ ነሽ እያልከኝ እኮ ነው። አንቺ ጀግና ነሽ አባቴ ወጥቼ አንቺ ጀግና ነሽ። እንደው ከሌላው ካሁኑ ትውልድ ሳየው አንቺ ጀግና ነሽ። እልሽ በመሆኑ አየሽ ይሄ አሁን የምታየው ነው ፍሬው ሲደርስ ሸጋ ፍሬ ነው ይበላል። በቃ ወደፊት ታመጣኛለህ። እልሽ አለቅታ ማለት ይችላል እንግዲህ ውሃ ይኸውልሽ
ውሃ እየቀዱ ነው እንደውም እኮ እቺ ለመጠጥም ትሆናለች ጠበልም ናት እከክ ችፌ ነገር ምናምን ያመመው ሰው በዚህ ብታጠብ ወለቅ ነው የምታደርገው ሰዋሽ ነው ማለት ነው እንዴ እልሽ ይሄ ጠበል እንደ የመጣ በታምራይ ነው ያ ደሳችኋል ወከው የዛን ጊዜ እኮ ሁሉ እኮ የምታየው ጉር ነበር ጎር ድኩላ ሰሳ ሚዳቆ ነበር ስናድንበት ምን ወዲ አባትሽ የወረወርኩት አንካሴ እንደው ስቶ ያውቀው ወረወረ በዚያ ደግሞ ትድነ ምንም ኮጥ እጅት እኮ መሬት ላይ ጠባተንም ነበር የኔ አይቆጭ እንግዲህ ጀመረ ተኩስማ በሱ ላይ ነው እነ ጉብሊያ ትጨዋረቃለህ አይደል እዚህ ዳቦ ቀደዳ ድሮ ነበር የምንተው ስጠው ሰው እንዴ ትመታና አንደኛው ጎብ ሲያረጋው አርጋት እሺ አይ እንደ ጨዋታ ሁሉ ጠፋችሁ የለና አሁን ቡሽንን ትጫወታላችሁ እናንተ እኛ እኮ ቡሽንን እንጫወት ነበር ድሮ ሰይ ረገባ ዳቦ ቀደደች ያኩት ያ እንዴ ነበር ያደግን እንደው የድሮ ነው እንዲያስታወሳችሁኝ ተረጃጅ እደጉ ተባረኩ እንዲህ ነው እንጂ ይኸው የአባቴ እናት ወጉን ማለመርሳት እንዲህ ነው እኛ ቡሽትንን ስንጫወት እንዳትረጨኝ እመጣለሁ ኪሳራ ስንጫወት ነው የኖርን ከውጮኝ ነው የምመታኝ ሽመል ተቀብዬ ልሞክር ብዬ ነው የምመጣው እና ወደ ዳር ሆነ ስለዚህ አንድ ሁለቴ መጥቼ እመለሳለሁ ስጣት አንተ ማነው የማን ልጅ ነውና አንተ ምሳ ማስጣት ለሷቸው እስቲ ሲሙ ትሞክረውማ አላ ዱላው ዛት ሽሽ መልስ ስጣትማ አሳያለሁ አግዲ ጠብቅ እስቲ እንግዲህ የድሮት ከሆንሽ እውነት አረዳ ቶርቂ ቀስዩ ይሻላል በይው ሌልምታ አይ በቃ እነሱ ግን ምንም አይመስላቸው ከዋጋ ያደጉ እናንተ እዚህ በቧንቧ የሚመጣውን ነው የምትዳፈሩት እውነት ነው ይራጫል አጉዲ እስካበሰብስኝ እኮ እና ሸጋ እኮ ነው ጠበል ነው ትዝታሽ ለኔ ትዝታዬ ላንቺ የሚሏት ዘፈን የሚሏት ዘፈን ታጫውተኛለች ብቻዬን ስሆን ብቻዬን ስሆን ብቻዬን ስሆን ልቤ ነደደ ውስጥ ውስጡን አራለሁ ሄሎ ሰላም የሰለሞን ስልክ ነው አይደል? አዎ ሰለሞን ነኝ። ማን ልበል? አንተ እንኳን አታውቀኝም። እኔን የማውቅህ ስልኩ አዲስ ስልክ። እንዴት ስልኬን አገኘሽው? ስልክህን ቅርብ ከሆነ ሰው ነው የተቀበልኩት። እሺ ምን ልታዘዝ?
እዛ ከከተማ ወጣ ብሎ ያለው ቦታ አለ አይደለ? እየጠበቅኩ ነው። እሺ ማለት ስራ ማለት ስራ መስራት ካለብኝ እሰራለሁ በቃ። ሰላም ነው። ሰላም ነው። አማን ነው። ሰላም ነው። አለ ተቀመጭ። እሺ እሺ። እናስ እንዴት ነህ? ሁሉ ሰላም አለን። እግዚአብሔር ይመስገን። በሰላም ነው። ፈልገሽ ሰለሞን ማለት አንተ ነህ አይደል? እኔ ነኝ። እና ምን እየሰራ ነው? ያው አሁን ያን ያክል ስራ ባይኖርም ለጊዜው ለጉሮሮ መድፈኛ ተፍ ተፍ እያልኩኝ እየሰራሁ ነው ያለሁት። ይቅርታ ግን ስልኬን እንዴት አገኘሽው? እንዴትስ ልታውቂኝ ቻልሽ? አይ አንተን እንኳን በብዙ መንገድ አውቃለሁ። በአንተ አካባቢ ያሉ ሰዎች አንተን የሚያውቁ ብዙ ነገር ነግረውኛል። ትምህርትህ አልሳካልህ ብሎ እንዳቋረጥከው፣ የሆነ ስራ ጀምረህ እሱም አልሳካልህ ብሎ እንዳቋረጥከው፣ ደግሞ ሌላም ነገር እናት መንገድ ላይ ሞታ ምናምን እንዳገኛትም ሰምቻለሁ። ብዙ ነገር አውቃለሁ። ምን? ቆይ አንቺ ማን ነሽ? ስለኔስ እንዴት ልታውቂ ቻልሽ? ቆይ ከዚህ በፊት እንተዋወቃለን እንዴ? አይ አንተ አታውቀኝም፣ እኔ ግን አውቃለሁ። ማለት የእናቴ ሞት ማን ይነግርሻል? ራስህን አረጋጋ። እንዴ አይደለም። ቆይ ከኔ የምትፈልጊው ነገር አለ እንዴ? አይ ምንም አይደለም፣ ለስራ ጉዳይ ብቻ ነው። ራስህን አረጋጋና ተቀመጥ። አሁን እናውራ። እሺ። ቆይ ሁሉ የኔ ህይወት ታሪክ ማን ሊነግርሽ ይችላል? እኮ ነገርኩህ። በአንተ አካባቢ ያሉ ሰዎች፣ ለአንተ ቅርብ የሆኑ ሰዎች ለእኔ የማውቃቸው አሉ አልኩህ እኮ። ቆይ በእኔ አካባቢ ያሉ ሰዎች ማን አሁን አጠገቤ ጋር ማን አለ? እስኪ ማን ላንቺ ስለኔ ላንቺ ሊነግርሽ ይችላል? አይ ይሄውን የሚያጨቃጭቅ ጉዳይ አይደለም። ሲጀመር ስለ ስራ እንድናወራ አንተም እንድትጠቀም እኔም እንድትጠቀም ነው። ጠቃሚ ስራ ነው ያገኘሁልህ። ስለ ስራው ብናወራ ጥሩ አይደለም ትላለህ? እሺ ስራው ምንድን ነው? የማዕድን ስራ። ማዕድን? አዎ ማዕድን ስራ እኮ በጣም ከባድ ነው። አንደኛ ለኔ ለህይወቴ አስጊ ነው። ማለቴ ለኔ ለህይወቴ ምን አይነት ዋስትና ሊኖረው ይችላል? አንደኛ ማህበረሰቡ ጋርስ ምን አይነት አቀባበል ሊኖር ይችላል? ለዛ ምን ዋስትና ይኖርሻል አንቺ ለኔ? በመጀመሪያ ስራውን የምሰራበት ፍቃድ አለ። ስለዚህ ያን ፍቃድ ሰጣለሁ። ማህበረሰቡ ጋር ምንም የሚፈጥረው ነገር የለም። ማስቀጠል ደግሞ አሪፍ ገንዘብ ከፍላለሁ። እንዲሁም ደግሞ ስወጣ ለፊልድ የሚያስፈልግ ሙሉ ወጪን እሸፍንልሃለሁ። ስለዚህ ስራውን ባሪፍ ትሰራለህ። ለስራው ጥርጣሬ አይግባሽ። ግን እኔ አሁን በዋነኛ ደረጃነት እንድትይዥልኝ የምፈልገው ለኔ ለህይወቴ ምን አይነት ዋስትና ሊኖር ይችላል? እንደውም ስራውን ባሪፍ ከሰራልኝ ስራውን እንደጨረስክ ላንተ ፍቃድ እንዲኖር አደርጋለሁ። እሺ ለስራው ሀሳብ አይግባሽ። ስራውን በሚገባ ሁኔታ መስራት ይችላል እኮ ባሪፍ ከሰራው። ስለዚህ ተግባብተናል ማለት ነው። እሺ ጨርሰናል። አሁን መሄድ እችላለሁ? ትችላለህ፣ ግን ከዚህ ቀን በኋላ ማለት ነው በእያንዳንዱ የምታደርጋቸውን እንቅስቃሴዎች ማወቅ አለብህ። ምክንያቱም በነዛ እንቅስቃሴዎች ውስጥ መጥፎ ነገር ሊፈጠር ይችላል። ለስራው አስፈላጊ ያልሆኑ ነገሮች ስለሚፈጠሩ በስነ ስርዓት መንቀሳቀስ አለብህ። የምታደርገው ነገር መመጠን አለብህ። እኔ ከእንግዲህ ከዛሬ ቀን ጀምሮ ምን ነኝ? አሰሪ ነኝ። ተግባባን? እሺ ማለቴ ያልገባኝ ነገር እኔ እንቅስቃሴ መገደብ አለብህ። እስኪ መገደብ አለብህ ስልማ የምታደርጋቸውን ሁሉ ነገሮች ከመጥፎ ድርጊቶች ወይም ነገር መሰረው ስራ አስተካክላለህ። ስለዚህ ማስተካከል አለብህ። እሺ አስተካክላለሁ። እሺ ስራውን መቼ መጀመር እችላለሁ? ስለሱ እናወራለን። አሳውቃለሁ። ስለዚህ አሁን የምሄድበት ቦታ ስላለመሄድ እችላለሁ? ትችላለህ። እሺ አመሰግናለሁ። ቻው። ተቢተው አቤት ናስቲ በጎች መጡ። ውሃ ጠምታቸው ነው መሰል።
አቅምሳት መጀመሪያ ይሰው እኔማ መቼ አስበላ ብለሽ ነው ወንድ አቅምሽ አላስበላ ብለና ቆመሽ አረ የይ እንደው ምን መጀመሪያ ምን ብሎ ጀመረሽ? አረ ምን ነው እናቴ ዝም ብሎ ደርሶ እንጃ ሰነበተብኝ እኮ ሰነበተብኝ አማን እና ቀመሽለት እንጂ ካመጣው ሲዳሪ እኮ ይበላል። አረ ወለደማ አላሰኝም እስቲ ደህ አርገሽ እንጂ ቀመሽለት አዎ በቃ እሺ ታወቅመሽ ትንሽ ቀመሽለት እስቲ ድንቅም ሆኝ ቀመስኩ አቶ ቤት ወስደሽ ነበር አልወሰዱኝ እና ምን ነዝበረ እንደው ላይ የሆንሽ ቤት አትገቢም ነበር? አረ ነፋሱ ይሻለኛል ብዬ ምን ሰው እንደሌለው ሰው እንደዚህ ዳሪ ወድቀሽ ጭንቅ አለኝ ቤት ብገባ እናቴ ከባበደ ቢሆን ሁሉ ዳሪ ነፋሱ ላይ ለሁን ብዬ አይ እንደዚህ እንደስተምቶኝ ድረስ ቀመሽ እስቲ ከዚህ ካመጣሁት ትንሽ ጣላ ቀመሽ እንዲከሳስልሽ
ያልሽ አይደለም? ምን ሆነሽ ነው? ትናንትና በጎችን ለቀሽ ደግሞ እንደዛ አስታንጓልኝ ነበር። ጓደኛ እኮ ፀጉር ያስተሪዝ ነው እና ፀጉሯን ብትሰሪያትስ በጎችን እየተመለከትሽ ነው እንጂ እንደው ዝም ብለሽ ሙሉ ልቀላቀሽ ነው? እንደዛ እኔስ እዛ ዱር ገብቼ አንቺስ ዱር ገብተሽ እንደዛ አስረሳይ ባይነግረኝ እኮ እኔም እዛ አላገኝሽም ነበረ። እንደው ተነግረሽ አልሰማትኝ ግን እንደው ይገርማል። እንደው የተንግሪውም ቅርብ ነው አደራሽ። እንደው ተለከይ ስታጅ እንደው አይንሽን ተበጎች እንዳትለዩ። እንደው አሳሬን አየሁ እኮ እናንተ ይዘው ከብቶችን መስክ ይዛቸው እና ይለቃቅሙ ሲንደጉ ብሉ እዛ አብላቸው። የተለንጉ ፈይዋል አየጓ አተርና አንተ በተስኪያን ደርሼ መጣሁ። እስቲ ስለትምልስ አለ እምነቲትን ምን ትላምጣላት ብትነሳ ብል እዚህ ቤት አቤት ደህና አደራችሁ? ደህና አደራችሁ? ሰላም አደርሽ? ሰላም አደርሽ? ድንቅሽን አደርሽ ወይ? ድንቅ ነው የጀመረው። ትንሽ ቆይቶ ደግሞ ከታተፈ ያስቀምጠኛል። ሄሎ፣ አቤት። የት ነህ? አቤት ነው። ቤት? ምን እየሰራ? ስራ ስለሌለ ትንሽ ደብራለሁ፣ ተኝቻለሁ። አሁን በዚህ ሰዓት ተኝተህ?
አሁን ውስጥና ስራ ጀምር። እሺ እሄዳለሁ። ግን እኮ አለ አይደል የኪስ ገንዘብ ስለሌለኝ አካውንት ልላክልሽና አስገባው። አሁን ልላከው? እሺ ልኳለሽ። እሺ አሁን ዶርሙን እየዘግቶ እየወጣ ነው። ከሱ ስራ አንጠፋ አታስቢ። እሺ እያንዳንዷ ነገር እናሳውቅሻለን። ሰላም ለዚህ ቤት እንዴት ዋላችሁ? ሰላም ነው አለን። እሺ ችግር የለውም። እናስ እንዴት ናችሁ? አማን ነው። እዚህ ይሆናል። ችግር የለውም። እናስ እንዴት ናችሁ? አማን ነው። መዳበሪያም ተወደደ አሁንኛ እስኪ የሚጠጣም ጭምር ሁለት ኪሎ እሱማ አንዱ ዘንድሮ ምን ዚያዛሉ ሰሪቱ ከንቱ በመዲያብር ሰልማት አላማ ከረሞና ያንን ኮምቦስ ያንን መበተን ነው። ዝም ብለን ምንም አማራጭ የለም። እንደዛ ነው የሚሻል። እንደምናውቀው የድሮን ባህል ዘንዞ ኮምቦስ መዝራት ነው እንጂ ቀደም አንድ ኩንታል 3 ኩንታል 4 ኩንታል እናወጣበት የነበረውን ዘንድሮ አንዲት ቁጫ ነው አሉ ያርገው። እውነት ግን እንደዛ ቆይ ነው ማዳበሪያ ተወዶባችሁ ነው። ችግር የለውም። በዚህ አታስቡ። መፍትሄው እኔ ጋር ስለሆነ ችግር የለውም። እኛ ማሰብ አያስፈልግም። ጋሽ ሳንተቴ ታመጣዋለህ። ያው ገንዘብ እኮ ሾፉኝ ልስጣችሁ አይደል? ግን ችግር የለውም። ቅናሽ የሚሰጥ ሰው ስላለ ሁሉን ነገር እንጨርስላችኋለሁ። ይሄን ያን መጨነቅ አያስፈልግም። ችግር የለውም። በቃ እናንተ ገበሬ አይደላችሁ እንዴ? እናንተ ባታርሱ ከየት እናገኛለን? ስለዚህ ችግር የለውም። በዚህ አትጨነቁ። እሺ ፍቅር። አቤት። ታውቂያለሽ ምን አንዳንዴ እኮ እኔም ወድሽኛ ከራሱ መተወጂኝ አይመስለኝም። እንዴት እንደሱ ታስባለህ? ስደውልሽ ስልክ አታነሽም። እንገናኝ ስልሽ ቤተሰብ አይመቸኝም። ጭራሽ መተወጂኝ ራሱ እኮ አይመስለኝም። ምክንያቱም ልንገርህ፣ ስለ ቤተሰብ ታውቃለህ። ያለ ምንም ምክንያት ከቤት መውጣት አልችልም። ሲቀጥል ደግሞ ስልክ ቢይዝም እንኳን ስልክ ዝም ብዬ በፈለኩበት ሰዓት አንስቼ ማውራት አልችልም። ይሄንን ደግሞ መረዳት ያለብህ አንተ ነህ። ምኑን ልረዳሽ? እኔም እኮ ስሜት አለኝ አለ አይደል? እኔም እኮ ችግር አለብኝ። አንቺን ለማግኘት ስቀጥረሽ ለምንድን ነው እምቢ የምትይኝ? ስልክ ስደውል አታነሽልኝም። በቃ እኔ የምትወጂኝ ከራሱ አይመስልኝም። ይኸውልህ ዳንኤል ሰማኛለህ። በቃ የምነግርህን ነገር እኔ ጋር ያለውን ችግር ስነግርህ ማትረዳኝ ከሆነ ምንም ማድረግ አልችልም። እዚህ ጋር ግንኙነታችንን ማቆም እንችላለን። ምን ማለት ነው ግንኙነታችንን ማቆም እንችላለን? በቃ መለየት እንችላለን። ምን ማለት ነው መለየት እንችላለን ማለት? ታውቂያለሽ እኔ እንደማፈቅርሽ። ቆይ ለኔ ቦታ የለሽም? አታፈቅሪኝም እንዴ? አሁንም እኮ እየደገምከው ነው። እኔ አንተን ቆይ እንደዚህ አስተሳሰብ
እንጃ ብቻ ምን እንደምልህ አለ። መለየት እንችላለን። መለየት ቀላል ነገር ነው እንዴ? ፍቅሬስ ታውቃለህ፣ አንድ ነገር ልንገርህ። ፍቅር ጋር መተሳሰብ አለ፣ ፍቅር ጋር ደግሞ መረዳዳት አለ። በቃ እኔ የምነግርህን ነገር ካልተረዳኸኝ ምኑን ልረዳሽ? ምንም ማድረግ አልችልም። ምኑን ልረዳሽ? እስከዛሬ እኮ ሁሉንም ነገር እያስረዳሁህ ነበር። እኔ ያለ ምክንያት ከቤት መውጣት አልችልም። ቤተሰብ ምንድነው? ቤተሰብ ከኛ ፍቅር ይበልጣል እንዴ? ቆይ እኔስ አላሳዝንሽም? ቆይ እኔ ምን አባቴ ላደርግሽ? በቃ እሺ፣ አንድ ነገር ልጠይቅሽ። በቃ ከቤተሰብ ከምንም ነገር ርቀን ይዤሽ ልጥፋ። በቃ ጠፍተን ነፃነታችንን እናውጅ። በእናትሽ እሺ በይ። እሱ ነገር በጭራሽ በእናትሽ ተረጂኝና ይዤሽ ልጥፋ። መቼም አታስበው ዳኒ፣ መቼም አይሆንም እሱ ነገር። ለምንድን ነው የማይሆን? ቤተሰብ አሁን እሱ ያለን ቤተሰብ በእኛ ፍቅር ምን አገባው እንዴ? እንዴት እንደዚህ ትላለህ እንዴ? ለነገሩ ታዩ ችግር የለም። ብትወጂኝማ ኖሮ አይደለም እንጥፋ ብዬሽ ሌላም ነገር ታደርጊልኝ ነበር። በተሻለ አቅም እንደሱ አታስብ። ለምንድን ነው የማላስበው? ግን ትወጂኛለሽ? እናት መርዳት ከቻልክ ተረዳኝ። አትጠይቀኝ እዚህ ጥያቄ። አየሽ አይደለ እወድሃለሁ የሚል ቃል ራሱ እኮ ያጥርሻል። በቃ ለኔ ስሜት የለሽም ማለት ነው። ቆይ እወድሃለሁ፣ አፈቅርሃለሁ ይሄ ነገር ላንተ ምን የሚጨምረው ነገር አለ? ይጨምርልኛል። አታውቂማ አንቺ ለኔ ምን ማለት እንደሆነሽ ታውቂያለሽ? ግን ከአንቺ ጋር ስቀመጥ የሚሰማኝም ስሜት ታውቂያለሽ? ከአንቺ ጋር ስስቅ ስጫወት በእድሜ ላይ 1 ዓመት ያክል የጨመርኩ የሚሰማኝ በጣም እኮ ነው የማፈቅርሽ። ምን አለ ልቤን ከፍቼ ባሳየሁሽ። እሺ እኔ ምን ላድርግ ዳን? ለምን አትረዳኝ? በቃ ይዤሽ ልጥፋ። ከጭንቀት ከሐሳብ አርቄ ይዤሽ ልጥፋ። በእናትሽ እሺ በይኝና አብረን እንሂድ። በፍጹም ለምንድን ነው የማይሆነው? መቼም አይሆንም። ችግር የለውም። ነይ አቤት አባዬ። ቁጭ በይ እስኪ። ኧረ እንደው ሰሞኑን ምን ሆነሽ ነው ልጄ እንደዚህ ባህሪሽ ልውጥ ያለው? ምንም አልሆንኩም አባ። አይ የተፈጠረ ችግርማ ይኖራል ብዬ አስባለሁ። አይ ምንም የለም የምትይኝ እንደው ባህሪሽ ልውጥ ብሏል። ጥናትሽንም ትተሽዋል። ምንድነው? ውጤትሽም እኮ ዝቅ እያለ ነው። ለምንድን ነው እንደዚህ ሆንሽ?
ኧረ አባዬ እኔ ምንም አልሆንኩም አትበይ። እያየሁሽ ልጄ እኔ እኮ እንደ እናትም እንደ አባትም ሁኜ ተንሰስሴ እንዳሳደግኩሽ ታውቂያለሽ። ደግሞ ከዛ ላይ ደግሞ ውጤትሽም ደግሞ ያማረ ሄዶ ዛሬ ደግሞ ውጤትሽ እየተበላሸብሽ ነው ያለው። ምንድነው የተፈጠረ ችግር አለ? ምንድነው የምትደብቂ ነገር አለ? ከእናትሽ የማትደብቂ ሚስጥር ከሆነ ትነግሪኛለሽ። ኧረ አባዬ ታውቃለህ አንተ ለእናቴ የማልነግረው ሚስጥር ለአንተ ነው የምነግርህ። ምንም የደበኩት ነገር የለም። አይመስለኝም። እንደው ፍቅር ይዞሻል እንዴ? አባዬ እንዴት እንደዚህ ትለኛለህ? ምን ነው? ቆይ እኔ በትምህርት ያላኮራሁህ እንዴት ነኝ እንደዚህ ትጠረጥረኛለህ? ይኸውልሽ ልጄ ወጣት ነሽ፣ ፍቅር ሊይዝሽ ይችላል። ግን ሁሉም ነገር በአግባቡ ሲሆን እማየው ነገር ደግሞ ከዛ ጋር እንደው አዝማሚያሽ ሁሉ እየታየኝ ነው። በጭራሽ አባዬ በጭራሽ እንደዚህ አይነት ነገር እኔ አልጀመርኩም በጭራሽ። አዩ አትጀምር፣ ግድ የለም። ግን አሁን አንቺ አላማ አለሽ ልጄ። አላማሽን ለማሳካት ደግሞ አላማሽ ላይ ብቻ ነው ትኩረት ማድረግ ያለብሽ። ሁሉም ነገር ላይ ይደረሳል። ፍቅረኛም ትይዣለሽ፣ ትዳርም ትይዣለሽ፣ ልጆች ትወልጃለሽ፣ ያን ትደርስበታለሽ። ግን አሁን አንቺ ያንቺ ስራ ያንቺ አላማ መሆን ያለበት ትምህርትሽ ላይ ነው ትኩረት መውሰድ ያለብሽ። አሊያ ግን በቃ ተስፋዬን ሁሉ ነው ባዶ የምታደርጊብኝ። ያንቺም ተስፋ ጨልሞ የኔም ተስፋ እንዳታጨልሙብኝ ልጄ። አባዬ ችግር የለውም እንደሱ አትበለኝ አባዬ። በይ ከሆነ ጥሩ ግን አሁንም ትምህርትሽ ላይ አተኩሪ። እንደው ችግር ካለ ዝም ብለሽ ለኔ መጥተሽ ንገሪ። ከዛ ውጭ ምንም እንትን የምትይው ነገር የለም። እሺ እሺ አባዬ። በይ ሂጂ አሁን ወደ ስራሽ። እሺ ወይ ጉድ! አንቺ ሻረክ የሚበላ ቁርስ ነገር አልሰርተሽም? ቋት ለዛ አያት ባልከኛች ሳቆይቼን የመጣው አሁን ደግሞ ልብስ ሳጥቆይቼ ልጣናው። የታለ በሽተኛ የታለ የታመመ እያልሽ እና እኔን ጭራሽ በራብ ትገይ? አንተ እንደውጅ እና ያትና ነው ያልከኝ። እንዴት ነው ነገር? አንተስ አደስታ ያተ የለሰነበት ነው እኔ ዛሬ ገና ስላል እና እኔ እንደዛ ብለሽ ጧት ሰርተሽ ታዲያ አትያትም? እኔን አሁን ልሰራ ነው ያልከኝ። ምንድነው የሚያደርገው አንተ? ለወሬ ሁሌ እንደቆም ጭራሽ እንደውም ለኔ መልስ እንደውም ግብረ መልስ አምር ፈለስከስ እንደስ ጀራጀራ የምትለኝ አሸቦ ነው በርበሬ ግዘይ ነው እኔ እየለፈው ማበላ ሻክም ይጀህ እንደስ ጭራሽ እንደውም መቼ የገዛሽው በርበሬና መቼ የገዛሽው ሽሮ ነው? እንዱ እስኪ እንዱ አምጪ ቀኑን አምጪ እስኪ እንዱ መቼ የገዛሽው ነው? አሁን አንተ ታዲያ ነው ገዘርት ነው ደግሞ ምን አድርገህ ነው? እኔ ነኝ እንጂ ጀሾን እየከተከቱ አጥንጀ እንኳን አምጥቼው ከትክተህልኝ አታውቅም። እንዳንተ ሲጀምር ምን ሰርታው ነው ደግሞ እንደ ሰው ወንድ ነው ወይ አርሳ ተጠምደህ አርሳ አብልተህ ይወራ። ኧረ እንደውም ንቀት እንደውም እንደ ወንዶች እንትን ስላላልኩሽ ነው አንዱ እና ምን ልትሆን ነው? ምን ልትሆን ነው?
እንደም ዱላ እንደም ይልኝ እኔ ላይ ዱላ እንደም ሄሎ አቤት አዎ ቦታው ጋር ሄጃለሁ እየሄድኩኝ ነው ግን ደግሞ በጣም በረሃማ ነው እስካሁን ልደርስ አልቻልኩኝ የእነሱ መኖሪያቸው ደጋው ነበር ግን ደግሞ ታች ጋር ነው ተብዬ በጣም እየሄድኩኝ ነው አውቃለሁኝ አዎ እሺ የደረስኩበትን ነገር አሳውቅሻለሁ እሺ አለቃ እሺ ነው ሌላ ጫታ ነው አንድ ሁለት ሶስት አራት አንተ ሁለት አምስት ስድስት ሰባት ስምንት እኔ ነኝ ና እኔ ነኝ ስምንት ነው እንዴ አዎ ስምንት ነው አንተ ሁለት እኔ እኮ እንደዚህ ነው አትቢጨጣለ እንዳይጣና እንዳትጠፋ ዋ ገረሙስ የለም አትበዛ በኩል ነው ገብቶ የነበር ፈልጓለን ነው በቃ ካስፈልግ አስፈጅናለሁ አንተን የልጆህ ነው ሰፈር ታስፈጅናለሁ አተፈራው ጨክን ያዘው ጨክን ያዘው ደንሳ አተፈራው
ነገር ማለት ነው። ዛሬ ተፈጀ አይደለም ልክ እሺ ዶክተር ሲነግሩት አይሰማም። ቢጨንቅና ቢጨንቅ ነው ቢጨንቀው ታኛስ ብለው ህይወትህን አትፈልገው አባታችሁ ነው